ከዚያ በኋላ በቤተ ዮሐንስ 15 ዓመት ቆየች። 15 ዓመት በቤተ ዮሐንስ ቆይ ልጇ መድኃኔዓለም ኢየሱስ ክርስቶስ መካነ መቃብር ጌቴሴማኒ ላይ እየተቀመጠ ጸልይ ነበር ነው የሚለው። ይሰማችኋል? ጸልይ ነበር። መስቀሉ ምልክት በሆነባት አምሳለ ጌቴሴማኒ በሆነችው ስጋው በሚቆረስባት ደሙ በሚቀዳባት በማኅተሙ አማካኝነት ልጅነት በሚገኝባት በጌቴሴማኒ እናታቸው ቅድስት ድንግል ማርያም በተገኘችበት ጌቴሴማኒ ቅድስት ቤተክርስቲያን ቆማችኋልና ደስ ይበላችሁ። ጌቴሴማኒ ያላችሁ ጌቴሴማኒ የሆነው በማኅተሙ ጥምቀት ያለው እዚህ ነው፣ ሌላ ጋር የለም። ግማሾቹ መታሰቢያ ይሉታል፣ ግማሾቹ ጭራሽ የማይቀበሉትም። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ጌቴሴማኒ ቅድስት ቤተክርስቲያን ልጅ ማለት እናቱ በተገኘችበት የሚገኝ በቆመችበት የሚቆም በሚሳለችበት የሚጸልይ ልጅ ነው። ከዚህ ውጭ ዲቃላ ነው። ከዚህ ውጭ የዲያብሎስ ልጅ ነው። እናታችን ቅድስት ድንግል ማርያም ለጸሎት የምትቆምበት ጌቴሴማኒ ይህ ስፍራ ነው። ትንሣኤው የሚነገርበት መስቀሉ ነገረ መስቀል የሚደረግበት የሚታመንበት ይህ ስፍራ ነው። በዚህ ቆይታ ላይ እያለች 64 ዓመት ሲሆናት እነሆ ከሞት ወደ ሕይወት እንደምትሸጋገር ቅድስት ነፍሷ ከሥጋዋ እንደሚለይ በመንፈስ ቅዱስ አማካኝነት ተነገራት ነው የሚለው። ምን ተባላት? ተነገራት ይላል። ወላዲተ አምላክ ቅድስት ድንግል ማርያም። ይሄ ነው እንግዲህ ዛሬ ሊቃውንቱ ሲያመሰግኑት ያደሩት የእርሷ ቅድስት ነፍስ ከቅድስት ጋር መለየት የእግዚአብሔር ፍርዱ ትክክል መሆኑን የሚያስረዳና የሚያሳይ ነው። እነ ሄኖክን እኮ ከሞት ሰውሯል። እነማንም? እነ ሄኖክን ለኤልያስን በእሳት ሰረገላ ሰውሯቸዋል። ወደ ማርያም እንዲመጥቁ አድርጓቸዋል። ነገር ግን እናቱን ግን የሰው ልጆች በሄዱበት በሞት አማካኝነት በሞት ስም ተነገራት ይላል። እንበይነ ዝዋይነ ሊቃውንተ ቤተክርስቲያን ሌሎቹ በማህሌቱ ሲገልጹ እንበይነ ዝአይበሩ በውስተ ፍትሕ ከመ ኢያደሉ እነሆ ክርስቶስ እናቱን ቅድስት ድንግል ማርያምን